እሺ ይህን ጥያቄ እንዴት በ2 ሰከንድ ውስጥ መልሱን ማግኘት እንችላለን? መጀመሪያ ምንድነው የምናደርገው? ጥያቄያችን ምንድነው የሚለው 55 ስኩዌር ማይነስ 45 ስኩዌር እኩል ይሆናል ስንት ነው የሚለው። ስለዚህ ይሄኛው ማለት በማስ ህግ ኤ ስኩዌር ማይነስ ቢ ስኩዌር የሚል ነገር እናውቃለን። እችኛው ኪን የመጣችው ለምትሉት ኤ ፕላስ ቢ ታይምስ ኤ ማይነስ ቢ አይደል? ይሄኛው እና ይሄኛው ሲባዛ ምንድነው ኤ ስኩዌር አይደል? ይሄኛው እና ይሄኛው ሲባዛ ማይነስ ኤ ቢ ሲሆን ይሄኛው ከዚህኛው ጋር ስናባዛ ፕላስ ኤ ቢ ይሄኛው ከዚህ ጋር ሲባዛ ማይነስ ኤ ቢ ስኩዌር እንደዚህ ሲጠፉልን ምንድነው የሚቀረው? ኤ ስኩዌር ማይነስ ቢ ስኩዌር ይቀራል ማለት ነው። እዚህ የዚህኛው ዋጋ ኤ ሲሆን የዚህኛው ዋጋ ደግሞ ቢ ነው ማለት ነው። እዚህ ወደ መልሳችን ስንሄድ በዚህኛው ፎርም ስንሰራው ያችን ማን ነው? ያችን 55 ሲደመር 45 55 ሲቀነስ 45 ስለሚሉ ይሄኛውና ይሄኛው ሲደመሩ ስንት ይሰጡናል? 100 አይደል? 100 ይሰጡናል። ይሄኛውና ይሄኛው ሲቀነስስ 10 ይሰጡናል ማለት ነው። እዛም መጨረሻ ላይ የምናገኘው መልሳችን ስንት ነው? 1000 ነው ማለት ነው። ስለዚህ የዚህኛው መልስ ስንት ነው ማለት ነው? 1000 ነው ማለት ነው መልሳችን።